ከዚህ በፊት የራሳችሁን ገንዘብ ሰርታችሁ የማታውቁ ከሆነ ይሄ ቪዲዮ ለእናንተ ነው። ደሞዝተኛም ብትሆኑ ወይም ደግሞ ገና ስራም ካልጀመራችሁ በእነዚህ 6 ስቴፖች ግን የመጀመሪያ ክፍያችሁ ማግኘት ትችላላችሁ። እስከ መጨረሻው አብራችሁኝ ቆዩ። ከዛ በፊት እንደተለመደው ሰፖርት እንደምታደርጉኝ የማውቀው ቪዲዮ ላይክ ስታደርጉት ነው። ከመጀመራችን በፊት ቶሎ ቪዲዮ ላይክ አድርጉት። ጀምር ማጭበርበር አይደለም፣ ወይም የሆነ ዌብሳይት ሄዱ ልላችሁ የሆነ ቦታ ክሊክ አድርጉ አዶችን ተመልከቱ ምናምን ልላችሁ አይደለም። 6 ስቴፖችን ነው የምነግራችሁ ተጀምሮ እስከሚያልቅ ድረስ የሚፈጁትን ፕሮሰሶች እነግራችኋለሁ። ዩቲዩብ ላይ ገንዘብ ስለመስራት ሰርች አድርጋችሁ የምታውቁ ከሆነ በጣም ብዙ አይነት ቪዲዮዎች ታገኛላችሁ። የሆነ ማስታወቂያ በማየት የሆነ ዌብሳይት ቪዚት በማድረግ ይሄን ያህል ገንዘብ መስራት ትችላላችሁ የሚልና እነዛ አብዛኛዎቹ ፖንዚ ስካም ናቸው። ከናንተ ገንዘብ ያተረፉባቸው ነው ያሉት። እውነተኛ የሚባሉት ስራዎች ወይም ደግሞ እኔ በነገራችን ላይ በሳይድ ኢንካም አላምንም። ሳይድ ኢንካም የሚባል ነገር አለ ብዬ ቤዚክሊ አላስብም። ለምን እያንዳንዱ ኢንካም የኛን ኢፈርትና ሰዓት ይፈልጋል። ስለዚህ እውነተኛና ሴኩርድ የሆነ ገንዘብ ሊያስገኝ የሚችል ስራ በሙሉ የናንተን ኢፈርት ድካምና ጊዜ የሚፈጅ ነገር ነው። ስቴፑን ከመናገር በፊት ይሄን ኮንሲደር እንድታደርጉ ስለምፈልግ ነው። እንደሌላው ቪዲዮ የሆነ በአንድ ቀን ውስጥ ይሄን ያህል ገንዘብ የምታገኙበት ላችሁ አይደለም የመጣሁት። የመጀመሪያው ፋይንድ ኤ ስኪል፣ ምንም አይነት ነገር ሊሆን ይችላል። ለምሳሌ በኔ ኬዝ ዲጂታል ማርኬቲንግ ነው። አንድ ስኪል ምረጡ፣ ውጭ ማርኬት ላይ ያለ ገንዘብ ሊያስገኝ የሚችል ማለት ነው። ከእናንተ ጋር አብሮ ሊሄድ የሚችል ስትሰሩት ደስ ሊላችሁ የሚችል ኦልሬዲ ማቴሪያሉ፣ እውቀቱ፣ ኔትወርኩ ያላችሁን የሆነ ስኪል ምረጡ። አብዛኛው ሰው እዚህ ላይ ነው ስታክ አድርጎ የሚቀረው። ብዙ በጣም እንዲህ ብንሰራ፣ እንደዚህ አይነት ቢዝነስ ብንጀምር፣ እንደዚህ አይነት ነገር ብናደርግ ሰው ያወራል ራይት። ግን አንዱን መርጦ እዛ ላይ ኢምፕሊመንት ማድረግ ከባድ ነገር ነው። ሰውም አያስፈልግም። ከጓደኛም ጋር አብራችሁ የምታደርጉት ነገር አለም። ጀስት አንዷን ኢንዱስትሪ አንዷን ስኪል ብቻ ፒክ አድርጉ። ሁለተኛ ያን የመረጣችሁትን ስኪል በደንብ አድርጋችሁ ተማሩት። ከየት ነው የምማረው? ፍሪ ዌብሳይት ንገረን፣ ፍሪ ምናምን ንገረን፣ በጣም ያሰለቹ ጥያቄዎች ናቸው። ዩቲዩብ የሚባል አንድ ትልቅ ኤዱኬሽናል ፕላትፎርም አለላችሁ። ላይ ኤቭሪ ሲንግል ቲንግ ዩቲዩብ ላይ አለ። የትኛውም ስኪል ሊሆን ይችላል። አንተ የመረጣችሁት ሰርች ብታደርጉ ሚሊየንስ ቪዲዮ ነው የምታገኙት። እና ሌላ ፍሪ ዌብሳይት ምናምን ከኔም ከማንም ሰው አትጠብቁ። በነገራችን ላይ ዩቲዩብ የሚባል ነገር አለ። እሱ ላይ የፈለጋችሁት ነገር መማር ትችላላችሁ። የመረጣችሁትን ስኪል በደንብ ዴቨሎፕ ማድረግ ያስፈልጋል። እንዳልኳችሁ ነው፣ ትምህርት ቤት ስለሌለ ራሳችሁን ነው ዲሲፕሊን አድርጋችሁ የምታስተምሩት። ቁጭ ብሎ ማታ ቀን ስራ ካላችሁ ባለው ትርፍ ሰዓት ቁጭ ብሎ ያን ስኪል በደንብ ዴቨሎፕ ማድረግና ራስን ማስተማር ያስፈልጋል። ሶስተኛ የመረጣችሁት ስኪል ላይ ማስተር ማድረግ። ለምንድነው? በጣም ብዙ የተማረ ሰው አለ በነገራችን ላይ፣ ብዙ ዲግሪ ያለው፣ ብዙ ማስተር ሰርቲፊኬት ምናምን ያለው ማአት ሰው ነው ያለው። የትኛውንም አይነት ስኪል የትኛውም አይነት ኢንዱስትሪ ብትመርጡ የተማረ ሰው በተለይ ደግሞ እኛ ሀገር ላይ በጣም ብዙ ነው። ግን መማር ብቻውን በቂ አይደለም። ዩቲዩብ ላይ የሆነ ሰዓት ስለፈጃችሁ ፕራክቲስ ስላደረጋችሁ ምናምን ከሰው ትለያላችሁ ማለት አይደለም። አንዱ ስኪል ላይ የግድ